ኦኬ ከመጀመሪያው እንጀምር። ሩሲያ አርብ ዕለት በዩክሬን በምትገኝ አንድ ክሪቭ ተብላ በምትጠራ ከተማ ኪቭ አይደለም፣ ኪቭ የዩክሬን ዋና ከተማ ናት። ክሪቭ ተብላ የምትታወቅ ከተማ ነች። በዩክሬን የምትገኝ አንድ ትልቅ ከተማ ስትሆን መካከል ወይም ዩክሬን ሴንተር ላይ የምትገኝ ከተማ ነች። በዚህ ከተማ ላይ ሩሲያ ከበድ ያለ የሚሳኤል ጥቃት አደረሳ 18 የሚሆኑ ሰዎች ህይወታቸውን አጥተዋል። ከነዚህ መካከል ደግሞ 9 የሚሆኑት ህፃናቶች ናቸው። ማለትም እድሜያቸው ከ15 ዓመት በታች የሆኑ ህፃናቶች ማለት ነው። ከነዚህ በተጨማሪ ማለትም ከሞቱት ከ18 ሰዎች በተጨማሪ ደግሞ 72 የሚሆኑ ሰዎች ከሚሳኤሉ ጋር በተያያዘ ጉዳት ደርሶባቸዋል። ከነዚህ ከተጎዱት ከ72 ሰዎች መካከል ደግሞ ግማሽ የሚሆኑት አሁንም ሆስፒታል ውስጥ ነው የሚገኙት። ማለትም ሌሎቹ ያው ሆስፒታል ገብተው ወጥተዋል ማለት ነው። አናቅም። ግማሽ የሚሆኑት ግን እስካሁን ሆስፒታል ውስጥ የሚገኙ ናቸው። ማለትም 72 ለ2 ሲካፈል 36 የሚሆኑት እስካሁን ሆስፒታል ውስጥ ነው የሚገኙት። ከነዚህ ሆስፒታል ውስጥ ከሚገኙ ከ36 ሰዎች መካከል ደግሞ 17 የሚሆኑት ከባድ ሁኔታ ላይ የሚገኙ ናቸው። ማለትም ለህይወታቸው አስጊ የሆነ ደረጃ ላይ የሚገኙ ናቸው። ክሪቭ ተብላ የምትታወቀው ከተማ በዩክሬን ከሚገኙ ትልልቅ ከተሞች መካከል የምትመደብ ከተማ ነች። ከዚህ በተጨማሪ ደግሞ የዩክሬን ፕሬዝዳንት ማን እንደሆነ ታውቃላችሁ? ማን ነው? ዘለንስኪ። የዘለንስኪ የትውልድ ሀገር ነች። ሚሳኤሉ ያረፈበት ቦታ እጅግ በጣም ብዙ ሰዎች የሚገኙበት፣ የሚዝናኑበት፣ ቺል የሚያደርጉበት የተለያዩ ካፌዎች፣ አፓርትመንቶች የሚገኙበት በጣም በከተማይቱ ሞቅ ያለ አካባቢ ላይ ነው እንግዲህ ያ ሚሳኤል የወደቀው። ይህንን የተናገረው ዘለንስኪ በቴሌግራም ላይ ባጋራው መልእክት ነው። በሚሳኤሉ ምክንያት 20 የሚሆኑ የአፓርትመንት ቢልዲንግ ማለትም ሰው የሚኖርባቸው የሰው መኖሪያ የሆኑ ህንፃዎች ሙሉ ለሙሉ ወድመዋል። ከነሱ በተጨማሪ ደግሞ 30 የሚሆኑ ተንቀሳቃሽ መኪኖች ሙሉ ለሙሉ ወድመዋል። ከነሱ በተጨማሪ ደግሞ የትምህርት ቤት ህንፃዎች፣ ሬስቶራንቶች፣ መዝናኛ ቦታዎች ሙሉ ለሙሉ በዚህ ሚሳኤል ምክንያት ውድም ብለዋል። የራሽያ የመከላከያ ሚኒስቴር እንደተናገረው አርብ ዕለት በዩክሬን የደረሰው የሚሳኤል ጥቃት እጅግ በጣም ከባድ እንደሆነ ተናግሯል። ለዚህ ጥቃት ደግሞ የተጠቀመው የሚሳኤል አይነት እጅግ በጣም ብዙ ጉዳቶችን ማድረስ የሚችል የሚሳኤል አይነት መሆኑን ተናግሯል። በዚህ ጥቃት ደግሞ ኢላማ ያደረግኩት ብሎ የሚናገረው የራሽያ የዲፌንስ ሚኒስቴር ኢላማ አድርገዋለሁ ብሎ የሚናገረው በዛ አካባቢ በሚገኝ አንድ ሬስቶራንት ውስጥ በነበሩ የዩክሬን ኮማንደሮች እና አንዳንድ የአውሮፓ ዜግነት ያላቸው ኢንስትራክተሮችን ጭምር ነው። ራሽያ ሚሊተሪ ወይም ደግሞ የራሽያ ወታደሮች ክሌም እንደሚያደርጉት ከሆነ ማለትም በዚህ ጥቃት ላይ አሳክተናል ብለው እንደሚያስቡ ከሆነ 85 የሚሆኑ የዩክሬን ወታደሮች ተገድለዋል። ከነሱ በተጨማሪ ደግሞ በዛ አካባቢ የነበሩ አስተዳዳሪዎችን ጭምር ወታደሮቹ ሲጠቀምበት የነበሩትን ወደ 20 የሚደርሱ ተንቀሳቃሽ መኪኖችን ሙሉ ለሙሉ አውድመዋል። ያው ዩክሬን ይሄን ነገር ባትቀበለውም እውነት ነው ብላ ባትቀበለውም ሩሲያ ይሄን ነገር አድርጌያለሁ ብላ እየተናገረች ትገኛለች።